ሰላም የእንግሊሽ ፎር ኢትዮጵያ ቤተሰቦች የዛሬው የትምህርታችን ርዕስ የሚሆነው ፎርማል ሌተር ኤንድ ኢንፎርማል ሌተር ምን እንደሆኑና እንዴት እንደሚጻፉ ምን አይነት ቃላቶችን እንደሚጠቀሙ እናያለን። በደንቡ እንድትከታተሉ ስንል በአክብሮት እንጠይቃለን። ደብተርና እስክሪብቶ መያዛችሁን እንዳትረሱ። ዲፈረንሳቸው ምንድነው የሚለውን በደንቡ እናያለን። የመጀመሪያው ፎርማል ሌተር ነው። ፎርማል ሌተር ምንድነው? ፎርማል ማለት እንግዲህ በአማርኛው መደበኛ ሌተር ማለት ነው። ደብዳቤ ማለት ነው። ሌተር ማለት ፎርማል ሌተር ኢዝ a letter ደብዳቤ ነው written in an official and professional way ነው። ይኸውልህ ኦፊሻል እና ፕሮፌሽናል በሆነ መንገድ ነው የምንጽፈው። it used for business ለቢዝነስ ሊሆን ይችላል፣ ለስኩል ኦርጋናይዜሽን የምንጽፋቸው ደብዳቤዎች ገቨርንመንት ኦፊስ የመንግስት ቢሮዎች ጆብ አፕሊኬሽን or people you do know አሁን ለምሳሌ people you don't know ማለት ለፐርሰናሊ አሁን ለምሳሌ እዚህ ጋር ምን ለማለት ፈልጎ መሰላችሁ job application or people you do not know personally people you don't know personally people you don't know personally ማለት ምን እንደው ታውቃላችሁ ጋር you do not know personally ማለት ማናቃቸውን ሰዎች ደብዳቤ personally ስንጽፍ ፍሬንድሊ አይደለም የምንጽፈው አይደል። ለማናቀው ሰው ደብዳቤ ብንጽፍ ፎርማል በሆነ ኮንቨርሴሽን ነው የምንጽፈው ወይም ቃሎች ተጠቅመን ነው ሴንቴንሳችን። ቀጣይ ምንድነው የሚለው it used ይላል polite and respectful language ነው የምንጠቀመው። ስነ ምግባር በተሞላበት ሁኔታ ነው የምንጠቀመው። it follow a fixed format ይላል። ፊክስድ የሆነ ፎርማት አለው። አድሬስ አለው፣ ዴት ትጽፋለህ፣ ሳብጀክት፣ ግሪቲንግ፣ በዲ፣ ክሎዚንግ የመጀመሪያ ንግግሮች አሉት። it avoid ስላግ ኦር ካዡዋል ወርዶችን አይጠቀምም። እነኚህ ስላግ ኦር ካዡዋል ወርዶችን ማስወገድ አለብን። ሶ ቀጣይ በምንድነው ኤግዛምፕል እዚህ ጋር ሲቹዌሽንስ ራይቲንግ ቱ ማናጀር ነው ይላችሁ። ራይቲንግ ቱ ማናጀር ለማናጀር መጻፍ እንችላለን። ራይቲንግ ቱ ገቨርንመንት ኦፊስ ጆብ አፕሊኬሽን ሌተር እሺ ኮምፕሌንት ሌተር በአማርኛ ለላችሁ እዚህ ጋር አልገባ ካላችሁ ትርጉሙን በአማርኛ አልገባ ካላችሁ ማየት በስርዓትና በክብር የሚጻፍ ደብዳቤ ነው። ለቢዝነስ በመንግስት ቢሮ በትምህርት ቢሮ እርስ በርሳቸው ቢዝነስ ከቢዝነስ ሊሆን ይችላል፣ ግለሰብ ለቢዝነስ ሊሆን ይችላል። እንደዛ ነውና ማለት በሪስፔክትፉል የተሞላ እንደሚጠቀም የተወሰነ መዋቅር ያለው ነው ውስጥ ይታወቃል። እዚህ ጋር የተለመዱ ተራ ቃላት አይጠቀም። ፎርማል የሆነ ወርድ ነው የሚጠቀመው። ኢንፎርማል ሌተር የሚባል ሁለተኛ ላይ ኢንፎርማል ሌተር ምንድነው? ኢንፎርማል ሌተር in English an informal letter is a letter written in friendly and personal way ይላል እዚህ ጋር ይላችሁ። ኢንፎርማል ሌተር is a letter written in friendly and personal way ነው። ይሄኛው ደግሞ ከፎርማል በምንድነው የሚለየው? ለጓደኛችን ልንጽፈው ይችላል። ለፍሬንድሊ in personal way የምንጽፈው ማለት ነው። በቃ ለምታውቁት ሰው የምትጽፉት የምትጠቀሙትም ወርድ የራሳችሁን ስሜት የሚገልጽ ግዴታ በቃ ከሰውየው ጋር የምትግባቡበት ይሁን እንጂ it used for friend family member people ይሄ ደግሞ ለምናቃቸው ሰዎች ነው የምንጽፈው። it simple and casual ነው። ላንጉጅ መጠቀም ትችላላችሁ። it does not follow strict rule የሚባለው አሁን ለደብዳቤ እየጻፍክ ወይም ለፍቅረኛ ስትሪክት የሆነ ሩል የለውም። ዝም ብለህ የፊሊንግህን የተሰማ መጻፍ ትችላለህ። it can include emotion and personal feeling ነው። ኤግዛምፕል እዚህ ጋር ስናየው writing to a friend ለጓደኛ ትጽፋለህ። writing to your brother ለወንድምህ ለእህትህ እና ለየሆነ ሰው ፐርሰናል ኒውስ ሼር ለማድረግ የለቱን ዜና ሼሪንግ ፐርሰናል ኒውስ
እና በአማርኛ አልገባ ካላችሁ እዚህ ጋር ማየት ትችላላችሁ። እዚህ ጋር ለላችሁ እንደዚህ ያቆማችሁ ማየት ትችላላችሁ። ቀለልና ይሄንን እንዴት ምን ማለት እንደሆነ ከዛ ጋር በአማርኛው ከፈለጋችሁት እዚህ ጋር ለላችሁ ዲፈረንስ አላቸውና የሁለቱን ዲፈረንስ በሲምፕሊ ዌይ እናያቸዋለን። እዚህ ጋር ፎርማል ሌተር እና ኢንፎርማል ሌተር ስናያቸው ኦፊሻል ማን ነው? ፎርማል ሌተር ነው አይደለ? ፐርሰናል ነው። ፐርሰናል ማን ነው? ኢንፎርማል ሌተር። ፖላይት ኤንድ ፕሮፌሽናል የሚሆነው ማን ነው? ፎርማል ሌተር ነው ማለት ነው። ፍሬንድሊ ኤንድ ኮዥዋል ከተባለ ኢንፎርማል ነው። ፊክስድ ፎርማት ቋሚ የሆነ ሩል ያለው አድሬስ ዴት የምንጽፍበት ቅጽ የምናወጣለት የማን ነው? የፊክስድ ፎርማት የእንትን ፎርማል ሌተር ነው ማለት ነው። እሺ ፍሪስታይል ይሄኛው ፍሪስታይል ነው። በፈለከው ስታይል መጻፍ ትችላለህ። ማን ነው እሱ? ኢንፎርማል። እሺ ለቢዝነስ ዩዝ የምንጠቀመው ምንድነው? ፎርማል ሌተር። ፋሚሊ ኤንድ ፍሬንድ ኢንፎርማል ሌተር እያላችሁ በደንቡ ዲፈረንሳቸውን ማገናዘብ ትችላላችሁ ማለት ነው። አሁን እንግዲህ እንደዚህ ዲፈረንሳቸውን ካየናቸው ጥያቄ እንሰራለን። አሁን በህብረት አብረን ጥያቄ እንሰራለን። ያንደኛው ላይ ምንድነው የሚለው? what is formal letter? ፎርማል ሌተር ምን ነበር ያልኳችሁ? ፎርማል ሌተር ማለት ምንድነው ብላችሁ ራሳችሁን ጠይቁ እስኪ። ፎርማል ሌተር እና ኢንፎርማል ሌተር ብያችኋለሁ። ፎርማል ሌተር ማለት እንግዲህ ምንድነው የሚለውን ራሳችሁን ጠይቁ። ኦፊሻል ሌተር ነው። ሪትን ኢን ፕሮፌሽናል ኤንድ ፖላይት ዌይ ነው። እዚህ ጋር ስታዩት ማለት ነው እርሱ ፎርማል ሌተር የሆነ ነው። አን ኦፊሻል ሌተር ሪትን ኢን ፕሮፌሽናል ኤንድ ፖላይት በሆነ መልኩ ነው የሚጻፈው፣ በስርዓት ነው። እና what is an informal letter ደግሞ ኢንፎርማልስ በተቃራኒው ምንድነው ደግሞ? ፐርሰናል ሌተር ነው። written to friends or family ነው ማለት ነው። ለቤተሰብ የሚጻፍ ሊሆን ይችላል፣ ለጓደኞቹ። who do we write a formal letter? who do we write formal letter ለማ መጻፍ እንችላለን? who do እዚህ ለማ መጻፍ እንችላለን። we write a formal letter to manager, teachers, companies, government office ምናምን ለነኚህ የምንጽፋቸው ደብዳቤዎች ወይም እነሱ የሚጽፏቸው ደብዳቤዎች ምን ይባላሉ? ፎርማል ሌተር ይባላሉ ማለት ነው። ቀጣይ ምንድነው? who do we write in formal letter ይላል። ኢንፎርማል የሆነው ለማን ነው የምንጽፈው? ደግሞ ኢንፎርማል ከሆነ ግን write formal ኢንፎርማል ሲሆን ለፍሬንድ ለፋሚሊ ሜምበሮች ለፍቅረኛችሁ ሊሆን ይችላል ማለት የምትጽፉን ነገር that is ኢንፎርማል ይባላል። does formal letter follow ፎርማል ከሆነ fixed format ይላል። fixed format ይጠቀማሉ እያላችሁ ነው። does formal letter is follow a fixed format እያላችሁ ነው። ጥያቄ ነው። yes or no ነው የሚሆነው መልሳችሁ። yes ካላችሁ ምክንያታችሁን justify ማድረግ አለባችሁ። no ከሆነ justification ያስፈልጋል። መልሱ yes ነው። formal letter follow a fixed format ነው የሚጠቀመው። ለምሳሌ ዴት ታልጻፋችሁ ከመጀመሪያው ሊፈርስ ቁጥር አለው ምናምን ስትጽፉ ፎርማት አለው። ብታችኋል። ቀጣይ ወደ ስድስተኛው ጥያቄ ሲሄድ does informal letter follow strict rule ነው። does an informal letter follow strict rule ነው። ኢንፎርማል ሌተር ስትሪክት ሩል ምን አይልም? ኖ ነው መልሳችሁ። ስትሪክት ሩል ማለት በቃ ፊክስድ ፎርማት እንደማለት ነው። የሆነ ዴት ቁጥር ወይም መግቢያ አለው። ከዛ ዋና የእንትኑ በዲ ሌተር የሚባል የመጨረሻ መዝጊያ ፊርማ ምናምን የሚጠይቀው የማንኛው ነው? የፎርማል ሌተር ነው ማለት ነው። ሶ ኖ ይላል። ኢንፎርማል ሌተር does not follow strict rule or format fixed አይሆንም። እሺ what type of language in formal letter ከሆነ ምን አይነት ላንጉጅ ነው የምንጠቀመው? ፖላይት የተሞላበት ሪስፔክትፉል የሆነ ወርዶችን የምንጠቀመው ማለት ነው። ፕሮፌሽናል ላንጉጅ ነው የምንጠቀመው in the formal letter ማለት ነው። what type of language used in informal ሲሆን ደግሞ ምንድነው የምንጠቀመው? በቃ ከጓደኛችን ጋር ብቻ የሚያግባባን የሆነ የፍቅር ስሜታችንን ሊሆን የሚገልጽልን ማንኛውንም ወርድ መጠቀም እንችላለን። friendly and simple language ነው ኢንፎርማል ሌተር ላይ የምንጠቀመው። give an example of formal letter ይላል።
ለምሳሌ ጊቭ ፎርማል ሌተር የምንለው ኤግዛምፕል ብንሰጥ ጆብ አፕሊኬሽን አያችሁ ጆብ አፕሊኬሽን አይተናል ቅድም እያደለ ገቨርንመንት ኦፊስ ላይ የምንጽፋቸው አሉ እና ሌተር ኢን ኤግዛምፕል ኦፍ ኢንፎርማል ሌተር እዚህኛው ደግሞ ሌተር ኢዝ ኤግዛምፕል ኦፍ ፎርማል ሌተር ይላል የስራ ማመልከቻ ማለት ነው ጆብ አፕሊኬሽን የሚለው ጊቭ አን ኤግዛምፕል ኦፍ ኢንፎርማል ሌተር ይላል ደግሞ ዘጋ ሌተር ይሄ ደግሞ ለጓደኛችሁ ለምሳሌ ለፍቅረኛችሁ የምጽፉት ደብዳቤ ዛት ምን ይባላል ኢንፎርማል ሌተር ይባላል ሌተር ቱ ፍሬንድ አባውት ዘ ሆሊዴይ ሊሆን ይችላል ኢንፎርማል ሌተር ይባላል ስለዚህ ለዛሬው እዚህ ላይ ይበቃናል በቀጣይ በሌላ ርዕስ እስከምንገናኝ ሰላም ሁኑ ወዳችኋለሁ